እድሜያችሁ ከ40 ዓመት በላይ ነው? እንግዲያውስ ውድ የሆኑ የጤና ማሟያዎችን ወይም ደግሞ ሰፕልመንቶችን ከመግዛታችሁ በፊት ይህንን ቪዲዮ የግድ ማየት አለባችሁ። እድሜያችን 40ን ሲሻገር በሰውነታችን ላይ ብዙ ለውጦች መታየት ይጀምራሉ። የልብ ህመም ስጋት፣ የደም ስኳር መዋዠቅ፣ የጡንቻ እናም የአጥንት መሳሳት እንዲሁም የክብደት መጨመር የብዙዎቻችን የራስ ምታትን ይሆናሉ። በየቀኑ የምንመገበው በገበያ ላይ በጥቂት ሳንቲሞች የምናገኘው ነገር ግን ዋጋ ሳንሰጠው ያለፍነው አንድ ተአምረኛ ምግብ አለ። ይህ ምግብ ልብን የመጠበቅ የደም ስኳርን የመቆጣጠር እናም እርጅናን የመቀነስ አስገራሚ ኃይል አለው። የምነግራችሁ ስለ ቀይ ቦለቄ ነው። ዛሬ በዚህ ቪዲዮ ላይ ከ40 ዓመት በኋላ በየቀኑ ቀይ ቦለቄን መመገብ በሰውነታችን ላይ የሚያመጣውን 10 አስገራሚ የጤና ጥቅሞችን፣ መቼ መመገብ እንዳለብንናም ማወቅ ያለብንን ጥንቃቄዎችን በዝርዝር እንመለከታለን። ከመጀመራችን በፊት በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እናም ሼር ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ቦለቄ በፕሮቲን፣ በፋይበር፣ በቫይታሚኖች፣ በማዕድናት እናም በሽታን በሚከላከሉ አንቲ ኦክሲዳንቶች የተሞላ ነው። ልባችሁን፣ የደም ስኳርን፣ የምግብ መፈጨትን፣ ጡንቻዎችን እናም ጤናማ እርጅናን ጭምር ለመደገፍም ሊረዳን ይችላል። የሚሰጠንን ጥቅሞችን ልንገራችሁ። አንደኛ፣ የልብ ጤናን ይደግፋል። ከ40 ዓመት ዕድሜ በኋላ የልብ በሽታ የመጋለጥ ዕድል መጨመር ይጀምራል። ቀይ ቦለቄ እነዚህን ይዟል። ሊሟሟ የሚችል ፋይበር፣ ፖታሲየም፣ ማግኒዥየም እና አንቲኦክሲዳንቶችን። እነዚህ ንጥረ ነገሮች ጤናማ የደም ግፊትንና የኮሌስትሮል መጠንንም ለመደገፍ ይረዳሉ። በቀይ ቦለቄ ውስጥ ያለው ፋይበር በምግብ መፈጨት ስርዓት ውስጥ ካለው ኮሌስትሮል ጋር በመያያዝ ኤልዲኤል ወይም ደግሞ መጥፎ የተባለውን ኮሌስትሮልን ለመቀነስም ሊረዳን ይችላል። የበለጠ ጤናማ ልብ ማለት የተሻለ የደም ዝውውር፣ ከፍተኛ ጉልበትናም አነስተኛ የልብና የደም ስር እክሎች አደጋ ማለት ነው። ሁለተኛ፣ የደም ስኳርን ለመቆጣጠርም ይረዳል። ቀይ ቦለቄ ዝቅተኛ ግላይሲሚክ ኢንዴክስ አለው። ፈጣን የደም ስኳር መጨመርን ከሚያስከትሉ ጣፋጭ ምግቦች በተለየ መልኩ ቀይ ቦለቄ ጉልበትን የሚለቀው በዝግታ ነው። ይህም እነዚህን ይረዳል። የደም ስኳር መዋዠቅን ለመቀነስ፣ የጥጋብ ስሜትን ለማሻሻል፣ የኢንሱሊን ሴንሲቲቪቲን ለመደገፍ። ከ40 ዓመት በኋላ የደም ስኳር ቁጥጥር ከጊዜ ወደ ጊዜ በጣም አስፈላጊ እየሆነ ይመጣል። በተለይም ስለ አይነት 2 የስኳር በሽታ ለሚያስቡ ሰዎች። ሶስተኛ፣ የምግብ መፈጨትንም ያሻሽላል። ቀይ ቦለቄ በምግብ ፋይበር የበለጸገ ነው። ፋይበር ደግሞ መደበኛ የሆድ ዕቃ እንቅስቃሴን፣ የሰገራ መውጣትን ለማሳደግ፣ ጠቃሚ የሆኑ የሆድ ዕቃ ባክቴሪያዎችን ለመመገብ እንዲሁም የኮለን ጤናንም ለመደገፍ ይረዳል። ጤናማ የምግብ መፈጨት ስርዓት ሰውነት ንጥረ ነገሮችን በበለጠ ብቃት እንዲመጥ ይረዳዋል። በዕድሜ መግፋት ምክንያት የምግብ መፈጨት ችግሮች በጣም የተለመዱ ይሆናሉ። ይህም በፋይበር የበለጸጉ ምግቦችን በተለየ ሁኔታ ጠቃሚ ያደርጋቸዋል። አራተኛ፣ የሰውነት ክብደትንም ለመቆጣጠር ይረዳል። አንድ ኩባያ የበሰለ ቀይ ቦለቄ የእነዚህን ጥምረት ያቀርባል። ፕሮቲን፣ ፋይበርና ኮምፕሌክስ ካርቦሃይድሬትስን። ይህ ኃይለኛ ጥምረት ለረጅም ጊዜ ጠግባችሁ እንድትቆዩ ይረዳችኋል። የመርካት ስሜት ሲሰማችሁ ጤናማ ያልሆኑ መክሰሶችን ወይም ምግቦችን ከመጠን በላይ የመመገብ ዕድላችሁም አነስተኛ ይሆናል። የሰውነት ሜታቦሊዝም ወይም የምግብ መፈጨት ፍጥነትም በተፈጥሮ እየቀነሰ ስለሚሄድ ከ40 ዓመት በኋላ ጤናማ ክብደትን ጠብቆ ማቆየትም የበለጠ ፈታኝ ይሆናል። አምስተኛ፣ የጡንቻን ጤና ይደግፋል። ዕድሜያችን እየገፋ ሲሄድ የጡንቻ መጠን በደረጃ ይቀንሳል። ቀይ ቦለቄ እነዚህን ለመደገፍ የሚረዳ
በእጽዋት ላይ የተመሰረተ ፕሮቲንን ያቀርባል። ጡንቻን ጠብቆ ለማቆየት ከአካል ብቃት እንቅስቃሴ በኋላ ለማገገምና ጤናማ እርጅናንም ለመደገፍ። ጠንካራ ጡንቻዎች የመንቀሳቀስ ችሎታን፣ ሚዛንን እናም ራስን መቻልንም ለመጠበቅ ይረዳሉ። ስድስተኛ አጥንትንም ያጠናክራል። ቀይ ቦለቄ እነዚህን የመሰሉ አስፈላጊ ማዕድናቶችን ይዟል። ማግኒዥየም፣ ፎስፈረስ፣ ብረትና ማንጋኔዝ። እነዚህ ንጥረ ነገሮች ጤናማ አጥንትን በመጠበቅ ረገድ ትልቅ ሚናን ይጫወታሉ። ከ40 ዓመት ዕድሜ በኋላ የአጥንት መሳሳት በጣም የተለመደ ይሆናል። በተለይም በሴቶች ላይ የወር አበባ ማቆም ወይም ማረጥ ከተከሰተ በኋላ። ሰባተኛ ለረጅም ጊዜ የሚቆይ ጉልበትን ይሰጣል። ከተቀነባበሩ ካርቦሃይድሬትሶች በተለየ መልኩ ቀይ ቦለቄ በዝግታ የሚቃጠል ጉልበትን ይሰጣል። እሱም የጉልበት ድንገት መውረድን ለመቀነስ፣ የተረጋጋ የደም ስኳርን ለመጠበቅ፣ የዕለት ተዕለት ጥንካሬን ወይም የመቋቋም አቅምን ለማሻሻል፣ የተረጋጋ ጉልበት ቀኑን ሙሉ ንቁ እናም ውጤታማ ሆናችሁ እንድትቆዩ ይረዳችኋል። ስምንተኛ ጤናማ የኮሌስትሮል መጠንንም ይደግፋል። በቀይ ቦለቄ ውስጥ ያለው ሊሟሟ የሚችል ፋይበር የኮሌስትሮል መጠንን ለመቀነስ ሊረዳን ይችላል። ከጊዜ በኋላ ይህ ለተሻለ የልብና የደም ስር ጤና አስተዋጽኦ ያደርጋል። እድሜያችንም እየገፋ ሲሄድ ኮሌስትሮልን መቆጣጠር ከጊዜ ወደ ጊዜ በጣም አስፈላጊ እየሆነ ይመጣል። ዘጠነኛ በአንቲ ኦክሲዳንቶች የበለጸገ ነው። ቀይ ቦለቄ ሴሎችን ከኦክሲዲቲቭ ስትረስ በሴሎች ላይ ከሚደርስ ጉዳት ለመጠበቅ የሚረዱ አንቲኦክሲዳንቶችን ይዟል። የኦክሲዲቲቭ ስትረስ ደግሞ ከነዚህ ጋር የተያያዘ ነው። ከእርጅና፣ ከልብ በሽታ እናም ስር ከሰደደ ብግነት ወይም ኢንፍላሜሽን ጋር። በአንቲኦክሲዳንት የበለጸጉ ምግቦች ጤናማ እርጅናን ሊደግፉ ይችላሉ። አስረኛ የጥጋብናም የመርካት ስሜትም እንዲሰማችሁ ያደርጋል። ብዙ አዋቂዎች ከማያቋርጥ የረሃብ ስሜትናም የምግብ ፍላጎት መጓጓት ጋር ይታገላሉ። ቀይ ቦለቄ በዝግታ ነው የሚፈጨው። ይህም የጥጋብ ስሜት እንዲፈጠር ይረዳል። አነስተኛ የረሃብ ስሜት ማለት አብዛኛውን ጊዜ የተሻለ የምግብ አመጋገብ ልማድናም የተሻሻለ የክብደት ቁጥጥር ማለት ነው። ታዲያ ቀይ ቦለቄን ለመመገብ ምርጡ ጊዜ ምን ሰዓት እንደሆነ ልንገራችሁ። በዚህ ሰዓት ብቻ ተመገቡ የሚል ፍጹም ምርጥ ጊዜ የለም። ነገር ግን እነዚህ በጣም ጥሩ አማራጮች ናቸው። አንደኛ ምሳ ላይ ቀይ ቦለቄ ከሰዓት በኋላ ለሚኖረው ጊዜ ቀጣይነት ያለው ጉልበትን ይሰጣል። ሁለተኛ እራት ላይ በውስጡ ያለው ፋይበርና ፕሮቲን በምሽት መክሰስ ወይም የሌሊት ረሃብን ለመከላከል ይረዳል። ሶስተኛ ከአካል ብቃት እንቅስቃሴ በኋላ ከአትክልቶችና ሙሉ ጥራጥሬዎች ጋር ሲጣመር ቀይ ቦለቄ የሰውነት ማገገምን ይደግፋል። አራተኛ የቁርስ አካል አድርጋችሁ መመገብ ትችላላችሁ። ለረጅም ጊዜ የሚቆይ የጥጋብ ስሜት እንዲኖራችሁ በአትክልት ኦምሌቶች ወይም ከቁርስ ሳህኖቻችሁ ውስጥ ጨምራችሁ መመገብ ትችላላችሁ። ታዲያ ቀይ ቦለቄን በጤናማ መንገድ እንዴት መመገብ እንችላለን? አማራጭ አንድ የቦለቄ ሰላጣ ውስጥ ነው። ቀይ ቦለቄን ከነዚህ ጋር ቀላቅሉት። ከቲማቲም፣ ከኪያር፣ ከሽንኩርት፣ ከኦሊቭ ኦይል እና ከሎሚ ጭማቂ ጋር አንድ ላይ እንደ ሰላጣ መመገብ። አማራጭ ሁለት ደግሞ በሾርባ ውስጥ በአትክልት ሾርባዎችና ወጦች ውስጥ ቦለቄውን መጨመር። አማራጭ ሶስት ደግሞ በጥራጥሬ አመጋገብ ውስጥ ከነዚህ ጋር አዋሃዱት ከቡናማ ሩዝ፣ ከኪንዋ እናም ከአትክልቶች ጋር። አማራጭ አራት ደግሞ የባቄላ ወጥ ውስጥ የቦለቄ ወይም የባቄላ ወጥ አንድ ላይ ሰርታችሁ መመገብ ትችላላችሁ። በአትክልቶች በተሞላ በቤት ውስጥ በተሰራ የባቄላ ወጥ ውስጥ ቦለቄን መጠቀም ትችላላችሁ። ታዲያ የሚመከረው የዕለት ተዕለት መጠን ወይም ገደብ ምን ያክል ነው? ለአብዛኛዎቹ ጤናማ አዋቂዎች ተስማሚ መጠን በቀን ከግማሽ እስከ 1 ኩባያ ወይም ከ90 እስከ 180 ግራም የበሰለ ቦለቄን ከተመገባችሁ በቂ ነው። ይህ መጠን እነዚህን በብዛት ያቀርባል። ፋይበርን፣ ፕሮቲንን፣ ማዕድናቶችን እናም አንቲኦክሲዳንቶችን የምግብ መፈጨት ስርዓትን ሳታጨናንቁ ማለት ነው። ታዲያ ለቀይ ቦለቄ ምግቦች አዲስ ከሆናችሁ በቀን በሩብ ወይም በ1/4 ኩባያ ጀምሩ፣ በትንሽ ማለት ነው። ከዚያም በጥቂት ሳምንታት ውስጥ ቀስ በቀስ ጨምሩ። ይህም የጋዝ ስሜትንና የሆድ መነፋትንም ለመቀነስ ይረዳል።
ጥሬ ወይም በደንብ ያልበሰለ ቦለቄን በፍጹም አትመገቡ። ጥሬ ቦለቄ ፋይቶ ሄማግሉቲኒን የተባለ የተፈጥሮ መርዝ ስላለው ከባድ የምግብ መፈጨት ምልክቶችን ሊያስከትል ይችላል። ስለዚህ ሁልጊዜም የደረቀውን ቦለቄ በአግባቡ በውሃ ዘፍዝፉት። ከቻላችሁ ለአንድ አዳርም ቢሆን እስኪለሰልስ ድረስ በደንብ አብስሉት። ወይም በአግባቡ የበሰሉ የቆርቆሮ የታሸጉ ቦለቄዎችን ተጠቀሙ። እናም ከመመገባችሁ በፊት በውሃ አለቅልቋቸው። ምክንያቱም የጨው መጠናቸውን ለመቀነስ ማለት ነው። የታሸገ የቦለቄ በቆርቆሮ የታሸገውን ስትገዙ ከፍተኛ የጨው መጠን ስላለው በውሃ አለቅልቃችሁ የጨው መጠኑን ማስወገድ ተመራጭ ነው። በአጠቃላይ ከ40 ዓመት ዕድሜ በኋላ ቦለቄ ወደ ምግባችሁ አመጋገብ ከምትጨምሩት እጅግ በጣም ጠቃሚ ምግቦች ውስጥ አንዱ ሊሆን ይችላል። የልብ ጤናን፣ የደም ስኳር ቁጥጥርን፣ የምግብ መፈጨትን፣ የክብደት ቁጥጥርን፣ ጡንቻን ጠብቆ ለማቆየት የአጥንት ጥንካሬን፣ ለረጅም ጊዜ የሚቆይ ጉልበትን፣ ጤናማ ኮሌስትሮልን፣ የአንቲ ኦክሲዳንት ጥበቃን፣ የተሻለ የጥጋብናም የምግብ ፍላጎት ቁጥጥርን ለመደገፍም ይረዳል። በቀን አንድ ጊዜ የሚወሰድ ቀላል የቦለቄ ምግብ ለጤናማ የአኗኗር ዘይቤ ተመጣጣኝ እናም ገንቢ የሆነ ተጨማሪ ምርጫ ሊሆን ይችላል። እንዲሁም ለሚቀጥሉት ዓመታት ጤናማ እርጅናንም ለመደገፍ ይረዳል ማለት ነው። ታዲያ እናንተ ቦለቄን ምን ያክል ጊዜ ትመገባላችሁ? በየቀኑ፣ በሳምንት ጥቂት ጊዜ ወይንስ ደግሞ አልፎ አልፎ ብቻ? መልሳችሁን በኮሜንት ላይ አስፍሩልኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከወደዳችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ይህ የጤና ትምህርት ለሚያስፈልገው ሰው ሁላ ሼር ማድረጋችሁን እንዳትረሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።